ሀ ግዕዝ ሁ ካዕብ ሂ ሳልስ እያለ ስለ ትምህርት ቤቱ በደንብ አስረዳን። ሚስጥር አስወጣሽ ብዙ ጊዜ አልናገርም። መቃብር ቤት ውስጥ ነው የኖርነው ስንማር። እግዚአብሔርን አውቆ ሰው ወደ ሌላው ዓለም ቢገባ ይሻለዋል ባዶ ሆኖ ከሚገባ። ልጅ ወልዶ ለማን ነው? ለእግዚአብሔር ይሆነዋል፣ ለዓለም ይሆነዋል፣ ጥሩ ይሆናል። ይሄ ልጅ እንደው በደመ ነፍሱ ነው የምንለው ነገር የለም። አንዳንዴ እንስሳ ነው ማለት ነው። መንፈሳዊ ትምህርትንና ዘመናዊ ትምህርትን በተማርክበት ወቅት እንደው የሐሳብ ግጭቶች አጋጥሞ ያውቅ ነበር ወይ? ማየ ሰው ከየት ነው የመጣው? ከእግዚአብሔር። እንዴ አባዬ እኮ ከዝንጀሮ ነው አለኝ። እሱ የራሱን ዘመዶች ነግሮሃል፣ እኔ የራሴን ዘመዶች ነግሬሃለሁ። ኢየሱስ ክርስቶስ ራሱ ትምህርት ቤት ገባ ይላል። ጥበብ መንፈሳዊ ጥበብ ስጋዊ ለመማር ማንበብ አንጎልን ቢሸመግል እንኳን ሰውየው እንደ ኤክሰርሳይዝ ነው እያጠነከረ። ዓለም ከተፈጠረበት ጀምሮ የተገነባ ረቂቅ ዕውቀት አለ። ወደ መሬት አወርድልንና ይህንን ሳቤ ሁላችንም እናገኝ። ለመጻፍ ያነሳሳኝ የውጭው ርኩሰት ቀጥታ ወደ ኢትዮጵያ ሲገባ ሳይሆን ነው። ማኒፌስት በማድረግ ቪዥዋላይዝ በማድረግ የሚመጣ ነገር የለም። ማጽዳት ከሆነ አጽድቶ ከፍ ማለት ነው። ሊስትሮ መጥረግ ከሆነ ከዛ ተነስቶ ጫማ ቤት መክፈት ነው። አርምሞና ሜዲቴሽን ይሄንንም አሁንም ደግሜ እናገራለሁ፣ ሰማይና ምድር ናቸው። ድንገት እንደምን ዋላችሁ ሲባል ማግኒፊሸንት ድንቅ ነኝ ሊል ይችላል። ሕፃኑንን በእናታችን ነው የምንደገፈው። ስናድግ ግን እኔ ራሴን አውቃለሁ ነው የምንለው። እግዚአብሔርን እንተዋለን። አሁን ሎ ኦፍ አትራክሽን ነው ሞመንት ምንድነው? አትስራ፣ ቁጭ ብለህ ቪዥዋላይዝ አድርግ፣ ማኒፌስት አድርግ፣ ከዛ ይመጣል ነው። ሰው ሲጨንቀው ሲጎልበት መሄጃ ሲያጣ ነው በእነዚህ ነገሮች የሚያዘው የሚገኘው። ይጨነቃሉ የሰማይ ወፎች? አይጨነቁም። እናንተም አትጨነቁ፣ እነሱን የመገብኩ እግዚአብሔር እናንተን ተዋችኋለሁ እንዴ ይላል። እናንተ ስለ ልብስ ነው የምትጨነቁት፣ ይሄን ስጋ ማሰጣችሁ ከልብስና ከስጋ ይበልጣል። ስጋን ያለው የሰጠሁት ይሄን እስከለክላችኋለሁ። መደንገጥ ጭንቅላት ውስጥ ነው። ፍርሃት ልቦና ውስጥ ነው። ራድ ሰውነት ላይ ነው የሚገለጸው። ፌሚኒዝም ስለምንለው ጽንሰ ሐሳብ እውነት የሴቶችን መብት የሚያስከብር ነው ሐሳቡ ወይስ ከወንዶች ጋር የሚያፎካክር ሐሳብ ነው የያዘው የሚለውን ደግሞ ትንሽ ቀኝት እናድርገው። የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? አንታይ ፓትሪያርካል ነን። የወንዶችን አስተዳደር እንቃወማለን። የሴቶች አስተዳደር መሆን አለበት ነው። አብረን እኮ እንሁን እንኳን እኮ አይደለም። የቆሸሸ ሐሳብ መጣያ መሆን የለባቸውም የኢትዮጵያ ልጆች።